ሰላም ሰላም እንዴት ናችሁ? ሳሚ ነኝ። ሰሞኑን እንግዲህ ከቴዲ አፍሮ አልበም መለቀቅ ጋር ተያይዞ እዚህም እዛም ድንጋዮች ይወረወራሉ። ብዙ ምላሽ ሰጪዎችን እያየን ነው። ብዙ አንቋሻሾችን እያየን ነው። ብዙ ተቺዎችን እያየን ነው። ከተቺዎቹም ለምሳሌ ያህል ትልልቅ ካድሬዎች፣ ትንንሽ ካድሬዎች፣ ጀማሪ ካድሬዎች እንዲሁም ደግሞ አጋጣሚውን መጠቀም የፈለጉ ሙዚቀኞችም ተካተውበታል። አሁን ዋናው ፎከስ የማደርግበት ቦታ ምንድነው? የተቃውሞ ማጠንጠኛ ቃላቸው ላይ ፎከስ አደርጋለሁ። እሱ ምንድነው? የቴዲ አፍሮ ደጋፊዎችን አህዳውያን እና የድሮ ስርዓት ናፋቂዎች በማለት ለማሸማቀቅ እየሞከሩ ነው። አህዳዊነት ያሸማቀቃል ወይ? አንድ ሁለት ደግሞ የድሮውን ስርዓት መናፈቅ ያሸማቀቃል ወይ? ኖ አያሸማቅቅም። አይደለም የድሮውን ስርዓት መናፈቅ፣ የድሮውን ስርዓት ለመመለስ ወይም ደግሞ የአፄውን ስርዓት ለመመለስ መታገልም ሁላ ትችላለህ። ፓርቲ ማደራጅተህ ሊሆን ይችላል። ጫካ ገብተህ መታገል ትችላለህ። መብት ነው። የድሮ ስርዓት መናፈቅን እንደማሸማቀቂያ ዊፐን ሊጠቀሙበት አይችሉም። ይሄ ያረጀና ያፈጀ ድሮ ሲያሸማቀቁ የነበሩበት አካሄድ ነው። ይሄ የሚያስኬድ አይደለም። ግን መንግስት ሰዎች ለምንድነው የድሮ ስርዓትን ወይም ደግሞ የአፄ ስርዓትን የሚናፍቁት የሚለውን ነገር በጀት መድቦ ቢያስጠና፣ ጥናት ቢያካሄድበት ለአሁን የአሁኑ የአመራር ስርዓቱ ላይ ብዙ ቫልዩ አድ ሊያደርግ ይችላል። ብዙ የሚጨምረውን ነገር ከዛ ውስጥ ሊያገኝ ይችላል። ለምሳሌ ያህል አንተ የአፄ ስርዓትን ለምን ትናፍቃለህ ብለህ ብትጠይቀኝ የራሴ ምላሽ አለኝ። ለምሳሌ ሚኒሊክ ጋር ብንሄድ የግዛት አንድነት እሱን ያስናፍቀኛል። የግዛት አንድነት ስለ ኢንተርኔት ባልነበረበት ዘመን እንዳሁኑ መገናኛ ነገሮች ባልተስፋፉበትና ባልዘመኑበት ዘመን ኢትዮጵያን ከሽራሮ እስከ ሞያሌ ከኦጋዴን እስከ ጋምቤላ ድረስ አንድ አድርገው ሲመሩ የነበሩ ንጉስ ናቸው አፄ ሚኒሊክ። እሳቸውንና የእሳቸውን ያገዛዝ ስርዓት አለመናፈቅ አይቻልም በዚህ ዘመን። ሁለተኛው አፄ ሚኒሊክ በፍቅር ነው ሀገርን የገዙት። በፍቅር ለመግዛታቸው ማሳያው ምንድነው? 20 መስመር ባልሞላች የክተት አዋጅ ኢትዮጵያውያንን ከጫፍ እስከ ጫፍ አነሳስተው አድዋ ዘምተው የሀገር ሉዓላዊነትን አስከብረዋል። ስለዚህ ሁሉም ሰምቶ ለክተት አዋጁ ዝግጁ ሆኖ ጦሩን ማዝመቱ የእሳቸውን ጥንካሬና ሀገርን እንዴት በፍቅር እየገዙ እንደነበሩ ማሳያ ነው። ይሄንን ራሱን አምጥተን አይደለም 20 መስመር ባልሞላ ጽሁፍ በአንድ መጽሐፍ የክተት አዋጅ ቢታወጅ የዚህ ዘመን ሰው ተነስቶ ከመንግስት ጎን ይቆማል ወይ የሚለውን ጥያቄ ስጠይቅ ሊሆን ይችላል ላይሆን ይችላል የሚለውን ጥያቄውን ለራስህ ልተውና ራስህ መልሰው። ከዚህ ጋር ተያይዞ አፄ ሚኒሊክ በፍቅር የገዙ ገዢ ስለነበሩ እሳቸውን አደንቃለሁ፣ የእሳቸውን ስርዓት ናፍቃለሁ፣ በዚህ ዘመን ቢኖር ብዬ እመኛለሁ። ሌላው አፄ ሚኒሊክ እንደሚወደዱና ወይም ደግሞ እንደሚከበሩ ማሳያው ምን መሰለ? ንቅል ብሎ ሀገር አድዋ ዘመተ፣ ወራይሉ ከቶ አድዋ ዘመተ። በዛ ሰዓት ቤተመንግስት ባዶ ነው። ቤተመንግስቱን ጠብቆ ቆይቶ ለሳቸው ያስረከበው በዛ ሰዓት የነበረው ጥሩና ደግ አሳቢው የኦሮሞ ህዝብ ነው። እኔ የኦሮሞ ህዝብን ከማደንቅበት አንዱና ትልቁና ዋነኛው ጉዳይ ይህንን ጉዳይ ሳስብ የኦሮሞ ህዝብ ምን አይነት ዋይዝ የሆነ ህዝብ እንደሆነ አስባለሁ። የአሁኖቹን ፖለቲከኞች፣ የአሁኖቹን ሙዚቀኞች፣ የአሁኖቹን ማህበራዊ ሚዲያ ላይ ውር የሚሉትን ወጣቶች አይጨምርም። በዛ ዘመን የነበሩ የኦሮሞ ህዝቦች አሁንም አሉ። እንደዚህ አይነት ሜንታሊቲ የነበራቸው ታላቅ ህዝብ ነበሩ። ይህንን አደንቃለሁ። ከምን የተነሳ ነው ካልከኝ ሚኒሊክን ከማክበራቸውና እሳቸውን ከመውደዳቸው የተነሳ ነው። ሌላ ከየትኛውም ኬሚስትሪ አዳቅለ ልታመጣልኝ አችልም እዚህ ጋር። ሌላውና በአፍሪካ ደረጃ ታላቅ ንጉስ በመባል የሚታወቁትን አፄ ኃይለ ሥላሴን ስናነሳ ከአፄ ኃይለ ሥላሴ ጋር ተያይዞ የሚነሳው ትልቁ ጉዳይ ምንድነው? ዲፕሎማሲ ነው። የእሳቸው ዲፕሎማሲ አይደለም በአፍሪካ አይደለም በኢትዮጵያ በዓለም በመንግስታቱ ፊት ብቻቸውን ቆመው አፍሪካን ወክለው የተሟገቱ፣ ኢትዮጵያን በዛ ሰዓት በዓለም ካሉ ሀገራቶች የመንግስታቱን ድርጅት በመመስረት ወሳኝ ሚና የተጫወተች፣ በመንግስታቱ ድርጅት ፊት ሞገስ ያላት ሀገር ነበረች በአፄ ኃይለ ሥላሴ ስር። ስለዚህ የእሳቸውን የዲፕሎማሲ ስኪል አለመናፈቅ አይቻልም። አፄ ስርዓት ናፋቂ ስትለኝ ምናልባት ፊውዳሊዝምንና በዛ ሰዓት የነበረው የፊውዳል ላንድ ቴነር ሲስተምን እየናፈቁ አይደለም። ያ እንዲመለስ አልፈልግም። ግን ከአፄ ስርዓት የምናፍቀው ይሄን ነው ስል ከዚህ ላይ ትልቅ ሌሰን ማውጣት ትችላለህ። መንግስትም አስተዳደርም ከነሱ አስተዳደሮች ጥንካሬያቸውን ወስዶ በዚህ ሰዓት ጠንካራና አንድ የሆነች ኢትዮጵያን እንዲፈጠር እንመኛለን። ግን አፄ ሚኒሊክ መጥቶ እንዲገዛን እየተመኘን አይደለም። ያልተረዳችሁ ነገር ይሄ ነው። አፄ ሚኒሊክ ሞቷል።
አፄ ምኒልክ ሞተዋል። መጥቶ ከመቃብር ዛሬ አያስተዳድረንም። ግን የእሳቸውን ጠንካራ የአስተዳደር ስርዓት ሌሰን ውሰዱ፣ ከእሳቸው ተማሩና የእሳቸውን የአስተዳደር ስርዓት ቢያንስ በተወሰነ መልኩ ጥንካሬያቸውን አፕላይ ያደርጉ። አንድ ኢትዮጵያ ትኑረን፣ ባንዲራ ይከበር። ኢትዮጵያዊነት ከብሔርተኝነት ይብለጥ። ብሔርተኝነት ለማንም አይጠቅምም። የብሔር ፖለቲካ ከማባላትና ከማራራቅ ሰውን ለገዢው ምግብ ከማድረግ ሌላ ያለፈ ምንም የሚፈይድለት ነገር የለም። መከፋፈል ለገዢው ነው እንጂ የሚመቸው ለህዝቡ አይመችም። በየትኛውም መመዘኛ አምጥተህ ዲቫይድ ኤንድ ሩል የሚባለው ፖሊሲ ወይም ደግሞ ሰውን በብሔሩና በቋንቋው እንዲሁም በሃይማኖቱ ከፋፍለ ስትገዛ ተገዢዎቹ ሳይሆን ተጠቃሚ የሚሆኑት ገዢዎቹ ናቸው። ለምን? ሰው አንድ ሆኖ ያልተገባ ስርዓትን አይታገልም። ሰው አንድ ሆኖ መጥፎ ስርዓቶችን ታግሎ መጣል አይችልም። ምክንያቱም በዘርና በቋንቋ ስለተከፋፈለ። አሁን በዘርና በቋንቋ መከፋፈላችን ባህላችንን ያሳድግልናል። ኦፍ ኮርስ ከዛ በላይ ለገዢዎች ምግብ አድርጎናል። ስለዚህ ለምንድን ነው ቆም ብለን ማናስበው? የድሮ ስርዓትን መናፈቅ ያሸማቅቃል ወይ? ኖ አያሸማቅቅም። በደንብ ነው መናፈቀው የድሮ ስርዓትን። አዲስ የዩቲዩብ ቻናል ነው። ሰብስክራይብ እያደረጋችሁ ፋሚሊ ሁኑ። ይመቻችሁ።